አይነ መጭማጫ ማለት ሁሌም የሚያጉረመርም ማለት ነው። እጃችንን ለችግሩ መስጠት ሳይሆን ለችግራችን የእግዚአብሔር ታላቅነት እየነገርን ነው መሄድ ያለን። ዘር የሌለው ፍሬ የማይገኝበት ሰው እንዳያገለግለን ብሎ ይናገራል። በእኛ አገልግሎት ፍሬ የማይገኝበት ከሆነ በእኛ አገልግሎት ብዙዎች የሚበሉት፣ ብዙዎች የሚያርፉበት፣ ብዙዎች ጥላ የሚያገኙበት አገልግሎት ከሌለን ራሳችን መመርመር አለብን። ይህ ትምህርት እንዳልኳችሁ ለብዙዎች እንዲደርስ ሼር አድርጉላቸው። በኮመንት ጻፉልን፣ ሀሳባችሁን አስተያየታችሁን ግለጡልን። ስምንተኛው እግዚአብሔር ከአሮን ልጆች ወይ ደግሞ ከአሮን ትውልድ መካከል ከካህናቱ መካከል ማለት ነው እንዳያገለግለኝ ያለው ሰው ድንክን ሰው ነው። ድንክን ሰው ነው። ድንክ ሰው ወይ ደግሞ አጭር ለማለት ይከብዳል። ድንክስና አጭር ይለያያል። አጭር አንጻራዊ ነው ማለት አንድ ሰው ሜትር ከ50 ቁመት ኑሮት 2 ሜትር ከሆነ ሰው ጋር አብሮ ቢቆም ሜትር ከ50 አጭር ነው የሚባለው። ይሄኛው ሜትር 2 ሜትሩ ረጅም ስለሆነ ማለት ነው። ሜትር ከ50 የሆነ ሰው ደግሞ ከ1 ሜትር ሰው ጋር ቢቆም ሜትር ከ50 ረጅም ነው ይባላል። ባለ 1 ሜትሩ ግን አጭር ሰው ነው የሚባለው። አጭርና ድንክ ይለያያሉ ሐሳባቸው ላይ። ድንክ ማለት ቶታሊ የማያድግ ማለት ነው። በቃ ሁሉ ጊዜም አጭር ነው። በቃ አጭር ነው፣ አያድግም። እግዚአብሔር አጭር ሰው አያገልግለኝ አይደለም ያለው፣ ድንክ ሰው አያገልግለኝ ያለው። ድንክ ሰው አያገልግለኝ የማት ምን ማለት መሰላችሁ? በአዲስ ኪዳን ላይ ምንም አይነት መንፈሳዊ እድገት የሌለው 2017ም 18ም 19ም 20ም አምናም ካቻምናም መስከረም ጥቅምት ዳር በየትኛውም ወቅቶች ሁሉ ምንም አይነት መንፈሳዊ ለውጥ የሌለው እድገት የሌለበት ሰው እግዚአብሔር ማገልገል ይቸገራል። ምክንያቱም እግዚአብሔር ማለዳ አዲስ ነው። እግዚአብሔር በትናንት ማንነት ዛሬ ልናውቀው አንችልም። ሁልጊዜ በጸሎት ህይወቱ በመጽሐፍ ቅዱስ ጥናት በአገልግሎቱ የማያድግ ሰው እግዚአብሔር ለማገልገል ይቸገራል። ቅዱሳን መለወጥም አይችልም። ቅዱሳን ማሻገር አይችልም። የሚያገለግለውን ህዝብ እረፍት ሊሰጠው አይችልም። እሱ አጭር ነዋ፣ ድንክ ነዋ። እሱ ድንክ ስለሆነ ስለዚህ መንፈሳዊ እድገት በውስጡ የሌለበት ሰው እግዚአብሔር ማገልገል አይችልም። እግዚአብሔር ሊፈውሰን ያስፈልጋል። ካለንበት ድንክነት ወጥተን እግዚአብሔርን በሚሰጠን ብቃትና አቅም በሙላት እግዚአብሔር የገለጠብን ነገር ለቅዱሳን ለምናገለግላቸው ሰዎች ማስተላለፍ ያስፈልጋል ማለት ነው። ግን ለውጥ የሌለው ሰው ሁሌም እዛው የሆነ ሰው ግን እግዚአብሔር ማገልገል አይችልም፣ ይከብደዋል ማለት ነው። አይደለም እግዚአብሔርን የሚያገለግለውን ህዝብ እንኳን በሙላት ማገልገል አይችልም። ምክንያቱም በዚህ ዘመን ላይ በተለይ ስንመለከት መንፈሳዊ ነገር በሶሻል ሚዲያ ላይ በጣም በዝቷል። ማለት ሰው ህብረትን ፈልጎ እውነተኛ መንፈሳዊ ግንኙነትን ፈልጎ ወደ ቸርች ካልመጣ በስተቀር ስብከት ብቻ ቢፈልግ ሚዲያ ላይ ሞልቶለታል፣ ማየት ይችላል። ዝማሬ ብቻ ፈልጎ ከሆነ ሚዲያ ላይ ሞልቶለታል፣ ቤቱ መቀመጥ ይችላል። ነገር ግን መፈወስ ያለው መባረክ ያለው በህብረቱ ስለሆነ ወደ ህብረት ይመጣ። ስለዚህ ድንክ የሆነ ሰው የተሻለ ነገር ይዞ ወደ እግዚአብሔር ካልቀረበ በስተቀር የሚያገለግለው ህዝብ እንኳን ራሱ በሚገባ ማገልገል አይችልም ማለት ነው። ማገልገል አይችልም እና ድንክ ሰው እግዚአብሔርን እንዳያገለግለው እግዚአብሔር አስቀምጦ ነበር ማለት ነው። 9ኛ እግዚአብሔር ከአሮን ልጆች መካከል ወይ ደግሞ ከአሮን ትውልድ መካከል እንዳያገለግለኝ ያለው ሰው አይነ መጭማጫ ነው። አይነ መጭማጫ እንግዲህ አይነ መጭማጫ ማለት አይታችሁ ከሆነ የህፃናት ልጆች በተለይ ዝንብ ምናምን ሲወራቸው እንደ ዝንብ አይናቸው ጋር ሲሆን በጣም ይሄ አይናቸው አይናር ይዞ እንባ ይዞ በጣም የታመመ አይን አለ አይደለ? ለመብረቅ የሚቸገሩ ለማየት የሚቸገሩ በጣም በበሽታ የተጠቃ አይን ማለት ያ ነው አይነ መጭማጫ ማለት። እና ይህ ሰው እግዚአብሔር እኔ እንዳያገለግለኝ ብሎ ይናገራል። ምክንያቱም ሁሌም የአይነ መጭማጫ አይን ሁሌም እንዳለቀሰ ነው። የአይነ መጭማጫ ወይ ደግሞ ይህ የአይን ህመም ያለበት ሰው አይኑ ጠዋትም ቀንም ማታም ሌሊትም ሁሌ እንዳለቀሰ ነው። ሁሌም ባንደፈሰሰው ነው። ሁሌ እንደጠረገ ነው። አይነ መጭማጫ ማለት ሁሌም የሚያጉረመርም ማለት ነው። ሁሌም ችግር የማይታጣበት ከአንደበቱ መከራ የሚያወራ ከአንደበቱ ላይ ችግር የማይጠፋ ምሬት የማይጠፋ መርገም የማይጠፋ ሰው ማለት ነው። ይሄ ሰውዬ ደግሞ እግዚአብሔር ማመስገንና ማገልገል አይችልም። እያጉረመረመ ሁሌ ችግር እየተናገረ ከአንደበቱ ኔጌቲቭ ነገር እያወጣ እግዚአብሔር ማገልገል አይችልም። እግዚአብሔር የሚችል አምላክ ከሆነ ከህይወቱ አንጻር እንኳን እግዚአብሔር ቢያገለግለው ለምሳሌ ያክል መቼም አገልጋይ ብንሆን ቅዱሳን ሁላችንም ብንሆን በህይወታችን ችግር መከራ ሊገጥመን ይችላል። ነገር ግን እጃችንን ለችግሩ መስጠት ሳይሆን ለችግራችን የእግዚአብሔር ታላቅነት እየነገርን ነው መሄድ ያለን።
የዚህ አይነት ሰዎች ግን ሁል ጊዜ ለእግዚአብሔር የችግሩ ትልቅነት የሚያወሩ ናቸው እንጂ ለችግራቸው የእግዚአብሔር ታላቅነት አይናገሩ። ስለዚህ አይነ መጭማጫዎች ሁል ጊዜ በምሬት የተሞሉ፣ በሐዘን የተሞሉ፣ በለቅሶ የተሞሉ፣ በሮሮ የተሞሉ፣ በማመስገን ሳይሆን በቃ ሁል ጊዜ በብስጭት የተሞሉ ሰዎች አይነ መጭማጫዎች ይባላሉ። እግዚአብሔር ማገልገል የማይችሉ እና ሁልጊዜም በምስጋና እንድንሞላ እግዚአብሔር ይፈልጋል ማለት ነው። እና በተለይ በአዲስ ኪዳን ስንመለከት ሁልጊዜ አመስጋኞች እንድንሆን የአንደበታችን ፍሬ የከንፈራችንን ፍሬ ምስጋና ለእግዚአብሔር እንድናቀርብ በሁሉ አመስጋኝ እንድንሆን እግዚአብሔር በተከታታይና በብዙ ቃል ላይ ተናግሮናል። ይሄኛው ነገር ከህይወታችን ላይ ሊታጣ አይገባም። እንግዲህ አስረኛው እግዚአብሔር እንዳያገለግለኝ ያላቸው የአሮን ልጆች መካከል አስረኛው ምንድነው? እከካም ወይም ቋቁቻም ሰው እንዳያገለግለኝ ብሎ ይናገራል። እከክ ወይም ቋቁቻ ማለት በሰውነት በቆዳ ላይ የሚታይ የቆዳ በሽታ ነው። እንደሚታወቀው የእከክ በሽታ ያለበት ሰው አለ ሰው የለም አይደል? ያካል የተከበረ ቦታ ነው ያለሁት ወይ ደግሞ ያልተከበረ ቦታ ነው ያለሁት ብሎ አይመርጥም። ሰው ያየኛል ሰው አየኝም ብሎም አይመርጥም። ለምን? ከሰዎች እይታ በላይ የሚያሳስበው እከኩ ነው የሚያሳስበው። አለማከክ አይችልም። በቃ ያካል ባገኝም ቦታ ላይ ያካል። ቋቁቻ ያለበት ሰውም ልክ እንደዚሁ ነው። እጁ ላይ ነጣነጣ ያለበት፣ ፀጉሩ ላይ ፊቱ ላይ እንዲህ ያለበት ሰው ሁሌም በቃ ተቀምጦ የሚያካል፣ እየሄደ የሚያካል፣ እየበላ የሚያካል፣ እየተኛ የሚያካል። እግዚአብሔር እከካም ወይ ቋቁቻም የሆነ ሰው አያገልግለኝ ወደ መቅደስ እንዳይገባ ሲል ሁል ጊዜ ትኩረቱ በራሱ ላይ ብቻ የሆነ ሰው ማለት ነው። ሰልፍ ሴንተርድ የሆነ ሰው እና በቅዱሳን መካከል ተሰብስበው በእግዚአብሔር ዓለም ውስጥ ቅዱሳን ያገለገለ አንድ የእግዚአብሔር ልጅ ወደ ግደል እየገባ ጉዳዩ አይደለም። ከሚያገለግለው ሕዝብ መካከል ብዙዎቹ ከመንፈሳዊ ዓለም ከመንገድ ላይ ወጥተው ሲሄዱና እንትን ሲሉ ጉዳይ አይደለም። እሱ የሚፈልገው የራሱ ጉዳይ ብቻ እንደተፈጸመለት ብቻ እርግጠኛ መሆን ነው የሚፈልገው። ሰልፍ ሴንተርድ ናቸው። ስለምን ነገር አይጨነቁ። ከበሉ ከጠጡ ቤታቸው ከተሟላ ነገራቸው መልካም ከሆነ ከተስተካከለላቸው ፋሚሊያቸው ሰላም ከሆነ ሌላ ጉዳይ የላቸው። እነዚህ ሰልፍ ሴንተርድ ናቸው። እነዚህ ሰዎች እግዚአብሔር ማገልገል አይችሉም። የእግዚአብሔር ክብር አይገልጥባቸውም። እግዚአብሔር ክብሩን ጳውሎስ ቅድም ነግሬያችኋለሁ፣ እኔን የሚያሳስበኝ የቤተክርስቲያን ጉዳይ ነው ብሎ ይናገራል። ይህኛው ሜንታሊቲ በአዲስ ኪዳን ካህናት ላይ ሊገባ ይገባል። ሐሳባችን ለምናገለግለው ሕዝብ ያለን መሻትና የውስጣችን ጩኸት ለምናገለግለው ሕዝብ ሊሆን ይገባል። እነዚህ በከክና በቋቁቻ የተጠቁ ሰዎች ግን ሁሌም ትኩረታቸው ወራሳ ላይ በቃ ማከክ ብቻ ነው። እንዳልኳችሁ ራሳቸውን ብቻ የሚመለከቱ ሰናቸው እና ግድ የላቸውም ለሌላው። የአዲስ ኪዳን ካህናት ግን እንደዚህ መሆን የለባቸውም ማለት ነው። የተሰበረ ሌሎች የሚያስልብ ሊኖራቸው ይገባል። 11ኛና የመጨረሻው ለዛሬ የምንመለከተው ማለት ነው እንግዲህ እግዚአብሔር እንዳያገለግለኝ ካለው ከካህናት ከአሮን ካህን ዘሮች መካከል ጃንደረባ የሆነ ሰው እንዳያገለግለኝ ብሎ ይናገራል። ጃንደረባ ማለት እንግዲህ መውለድ የማይችል ነው። እንግዲህ ጃንደረብነት በሶስት መንገድ ነው በመጽሐፍ ቅዱስ ሲነግረን፣ በሶስት መንገድ ጃንደረብነት ሊከሰት ይችላል። አንደኛ በተፈጥሮ ጃንደረባ የሆኑ የመራቢያ አካል የሌላቸው ሰዎች፣ ሴትም መሆኑ ወንድም መሆኑ የመራቢያ አካል የሌላቸው ሰዎች አንደኛ በተፈጥሯዊ ጃንደረባ የሚሆኑ ናቸው። ሁለተኛ ደግሞ ሰው ጃንደረባ ያደረጋቸው ማለት በጉዳት በጠብ ሊሆን ይችላል፣ ብቻ በሆነ መንገድ ሰው ሰራሽ በሆነ መንገድ የመራቢያ አካላቸው ያጡ ሰዎች ሁለተኛ ጃንደረባ የሆኑ ሰዎች ናቸው። ሶስተኞቹ ደግሞ ልክ እንደ ጳውሎስ ራሳቸውን እየለዩ ፈቅደው ጃንደረባ የሆኑ በፍላጎታቸው። እነዚህ ሶስት አይነት ጃንደረባ አላቸው እና ሶስቱም አይነት በተፈጥሮ የሚሆን በሰው ሰራሽ የሚሆን ፈቅደው ጃንደረባ የሆኑ ሰዎች ተመሳሳይ የሚያደርጋቸው አንድ ነገር አለ። ያ ምንድነው? ዘር አይሰጡም፣ ዘር አይተው። ስለዚህ እግዚአብሔር በብሉይ ኪዳን ከነበሩት አገልጋዮች መካከል ጃንደረባ የሆነ ሰው እንዳያገለግለኝ ሲል ዘር የሌለው ፍሬ የማይገኝበት ሰው እንዳያገለግለኝ ብሎ ይናገራል። በአዲስ ኪዳን ለምንገኝ አገልጋዮች ወይ ደግሞ ካህናት ትልቅ ትምህርት ነው ይሄ። ምንድነው? በእኛ አገልግሎት ፍሬ የማይገኝበት ከሆነ በእኛ አገልግሎት ብዙዎች የሚበሉት ብዙዎች የሚያርፉበት ብዙዎች ጥላ የሚያገኙበት አገልግሎት ከሌለን ራሳችን መመርመር አለብን። ሁልጊዜ ከዓመት ዓመት ከቀን ወደ ቀን በሕይወታችን ላይ ፍሬ የሚታጣ ከሆነ እግዚአብሔር የሚታይበት ቅዱሳን የሚጠቀምበት ፍሬ የማይገኝብን ከሆነ አገልግሎታችን ከንቱ ነው ማለት ነው። ፍሬ ሊኖረን ይገባል። ስለዚህ እግዚአብሔር በእነዚህ በነገርኳችሁ በ11ዱ የሰውነት እክሎች የተነሳም በብሉይ ኪዳን ላይ ከአሮን ልጆች መካከል እንዲያገለግሉኝ ብሎ ተናግሮ ነበር ማለት ነው። በአዲስ ኪዳን ደግሞ እንዳልኳችሁ ትርጉማቸው አካላዊ ሳይሆን መንፈሳዊ ትርጉም ነው ያላቸው።
እና ይሄን ይመስላል እንግዲህ እግዚአብሔር አሁን በነገረን ባስተማረን መንገድ ፍጹሙን በፊት መቅረብ እንድንችል መጸለይ፣ ቃሉን መታጠቅና ከቅዱሳን ጋር ብርቱ የሆነ ህብረት ማድረግ ይጠበቅብናል ማለት ነው። እንግዲህ እንደተባረካችሁበት እንደተጠቀማችሁ ተስፋ አደርጋለሁ። የብዙዎቻችሁም ህይወትና መንገድ አሳሰብ፣ አካሄድ እንደሚቀየርም አምናለሁ። ደግሞ እንደዚህም እንደሚሆን እጸልይላችኋለሁ ማለት ነው። ይህ ትምህርት እንዳልኳችሁ ለብዙዎች እንዲደርስ ሼር አድርጉላቸው። በኮመንት ጻፉልን፣ ሐሳባችሁን አስተያየታችሁን ግለጡልን። ስለሁሉ አመሰግናችኋለሁ። ተባረኩ። ጸጋ ይብዛላችሁ።